رب العالمين والصلاة والسلام على رسول الله صلى الله عليه وسلم أو لسفيان مبروك لالله تلك سطوتا سلهونه تلك አበርክቶ ስለሆነ እኔ አህመድ ዲን ሰዓቱ ቢሰጠው ያልኩ ነበር 3 ደቂቃ ብለው አጨናነቁትና የሁላችንም እንዲናገር ብዬ ነበር ሐሳብን ነው ያከበርን ያለ ነው ከመቶ ዓመት በፊት አቡ ሐሰን الندوي የሚባሉ ታላቅ ዓሊም ماذا خسر العالم بانحطاط المسلمين የሚል መጽሐፍ አላቸው ዓለም ምንኛ ከሰረ በሙስሊሞች ኋላ መቅረት የሚል መጽሐፍ አላቸው ራሳችንን ስናይ እኛ በርክቷችንን ስናቆም እኛ መስጠታችንን ስናቆም ሰው ዘርን ነው የምንገድለው ማህበረሰብን ነው የምናደነቁረው ማህበረሰብን ነው ወደ ኋላ የምንመልሰውና ቁርአን ውስጥ የተገለጸው አእምሮን በማናገር ሂደት ላይ የሰው ልጅን በማንቃትና በማሻገር ሂደት ላይ ወደሱ መመለስ ብቻ ነው መፍትሄው ያንን ማሳየት የሚችሉ ሐሳቦችን ነው ሱፊያን በዚህ መጽሐፍ ቅድም አህመድ ዲን እንዳለው ኢንሻአላህ አማርኛውን ተርጉም ያነባዋለሁ ቢያስባለው ሐሳቡ አንዳንድ እንት መነሻ ሐሳቦች ወይም ይሄ አርስቶች ትልቅ መልእክት አላቸው ራሱ ይናገራል መጽሐፉ መግቢያው ላይ ያለው ነገርና እንደ ማህበረሰብ ይወደቅንበት እንደ ማህበረሰብ ያጣነው ቀደም ኡስታዝ ካሚል ሲገልጽ እንደነበረው ወጣቱ ያለበት አእምሮ የተወሰደበት ያው ምዕራቡ ዓለም አእምሮ ነው የነጠቁን አይደለም غزو الفكر አይደለም ይባለው አስተሳሰብን መንጠቅና ማህበረሰቡን ሽፍት አደረጉት ወደ ሌላ አቅጣጫ እንዲዞር ተደረገ ሙሐመድ የተባለ ከዲጃ የተባሉ ሰዎች ግን ስማቸውና ዛታቸው ተቀምጦ አስተሳሰባቸው ወደ ሌላ ሄደና ዘቀጠ ያ መዋጀቅ ሲመጣ ነው ትውልድ እየጠፋ የመጣው ስማችን ቁጥራችን ገዝፏል ማንነታችን ግን ጠፍቷል መሰረታችን ከማህበረሰቡ ጠፍቷል ብዙ ጊዜ እናገራለሁኝ ታላቁ ጸሐፍት ወይም ደግሞ ዓሊም وحي القلم በሚባል መጽሐፍታቸው ላይ ግብጻዊ ምሁር إذا لم تزد في الدنيا شيء وأنت زائد فيها ይላሉ ዱንያ ላይ መተህ አንዳች ነገር መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ የጨመርከው ነገር ለኡማ የሚጠቅም አላህ ያድርገው ላለው ሰላም አለይኩም ወራህመቱላሂ ወበረካቱ